አላህ ሱብሓነሁ ወተዓላ የት ቦታ እንዳለ ማወቅ እንችላለን ወይ? መጽሐፍ ቅዱስ ላይ ሱረቱ ጧሃ ሳነብ ስልጣኑ በአርሽ ላይ ተደላደለ የሚል ነው። አንዳንድ ኡስታዞችን ስጠይቅ አላህ በሁሉም ቦታ ነው እንጂ እዚህ ቦታ ነው ብለን ቦታውን መለየት አንችልም አሉኝ። ትክክለኛው የቱ ነው? በጣም ግራ ስለተጋባሁኝ ነው በታብራሩልኝ ይላል። በመጀመሪያ ደረጃ ጥያቄው ላይ መጽሐፍ ቅዱስ ሳነብ የሚለው ሱረቱ ጣሃ ያለው መጽሐፍ ቅዱስ ላይ አይደለም። ምናልባት ቅዱስ ቁርአን ለማለት ተፈልጎ ከሆነ ያስኬዳል። የቁርአን ትርጉም ቅዱስ ቁርአን አይባልም። የቅዱስ ቁርአን መልእክት ወይም ትርጉም ነው ሊባል የሚችል በአማርኛም ይሁን በሌላ ከዓረብኛ ውጪ ባሉ ቋንቋዎች የተተረጎመ ቁርአን ቅዱስ ቁርአን የሚል ስያሜ አይሰጠውም። ከረጅም ዓመታት በፊት ሀገራችን ላይ የታተመው የአማርኛ የቁርአን ትርጉም እንደ ስያሜ ቅዱስ ቁርአን ቢባልም ላኪን በሐቂቃው ቅዱስ ቁርአን ይህ በአማርኛ የተተረጎመው ወደ አማርኛ ሰዎች የተረጎሙት አይደለም። ቅዱስ ቁርአን አረብኛው ምንም የሰው ንግግር ያልታከለበት ቀጥታ ከአላህ ዘንድ የመጣው ብቻና ብቻ ነው ቅዱስ ቁርአን ሊባል የሚገባ። አማ ሰዎች በተረዱት መሰረት የተረጎሙት የቅዱስ ቁርአን መልእክት ተፍሲር ትርጉም ነው ሊባል የሚገባ። ይህ ተፍሲር ላይ የቁርአን ትርጉም ላይ ስለ አላህ ተባረከ ወተዓላ ሱረቱ ጣሃ ላይ ያለውን መልእክት ስልጣኑ በአርሽ ላይ ተደላደለ የሚለው ተፍሲር አዎን የቅዱስ ቁርአን ትርጉም ላይ በአማርኛ ሀገራችን ላይ የተተረጎመው ተፍሲር ላይ በዚህ መልኩ ነው የፈሰሩት። በዚሁ አጋጣሚ አንባቢዎች ይሄን ሊያውቁ ይገባቸዋል። ብዙ ሰዎች ተፍሲር ያነባሉ ወላኪን ውስጡ ላይ ከአቂዳ አንፃር የአሽዓሪያ አቂዳ ነው ያለው። ይህን የተረጎሙ መሻይኾች በሚችሉት ያክል ቁርአንን ለመኻደም ሞክረዋል። በሰሩት መልካም ሥራ አላህ ኸይር ጀዛቸውን ይክፈላቸው። ወላኪን አቂዳ ላይ የአሽዓሪያን መንገድ ነው የተከተሉት። አርረሕማኑ ዐለል ዐርሽ እስተዋ የሚለውን እስተውላ በሚለው ተርጉመው ስልጣኑ አርሽ ላይ ተደላደለ ነው ያሉት። ወጃአ ረቡክ የሚለውን ትዕዛዙ መጣ ነው ያሉት። የአላህን ተባረከ ወተዓላ እጆችንም እጅ በሚል ሳይሆን ቁድራ ወይም ኒዕማ በሚል ነው አዛብተው የተረጎሙትና አቂዳ ላይ ኸለል አለበት። ከአጠቃላይ ካገላለጽ ካካሄድ አንፃርም እኔ እንዳየሁት ገርና ግልጽ የሆነውን ቁርአን ሰዎች በቀላሉ እንዲረዳ የሚያደርግ አካሄድ አይደለም የተካሄደበትና አንዳንዴ ሙስሊም ያልሆኑ ሰዎች ይሄን እንዲያነቡ በሚሰጥበት ጊዜም ከቁርአን ምንም እንዳይረዱ የሚያደርግበት ሁኔታም አለ። ቀጥታ የቋንቋ ትርጉም ብቻ ነው የሚመስል። ትኩረት የተደረገበት ቋንቋዊ ፍቺና ትርጉሙ ላይ ነው። በመሆኑም የቁርአን መልእክት ይህ ነው ብለው ሙሉ በሙሉ መናገርና ሌሎች ቁርአንን እንዲረዱ ሲፈልጉ ይህም መስጠቱን በተወሰነ መልኩ ሰዎች ቁርአንን እንዳይረዱ ሊያደርግ ይችላል የሚል ስጋትም ጭምር አለኝ። አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር የአህለ ሱና ወልጀማዓ አቂዳ መሰረት ባደረገ መልኩ ትክክለኛውን የቁርአንን መልእክት ሊያስረዳ የሚችል የተፍሲር መጽሐፍ አላህ ፈቅዶ እስኪወጣ ድረስ የግድ ከሆነ አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር ቢጠቀሙ ችግር ላይኖረው ይችላል። አማ ጥያቄው ላይ ያለውን አላህ የት ነው የሚለውን ነጥብ በተመለከተ አላህ ጀለ ጀላሉሁ ወተቀደሰት አስማኡሁ ያለው ከዐርሽ በላይ ነው። ይህንንም አላህ ተባረከ ወተዓላ ግልጽ በሆነ መልኩ ምንም በማያሻማ መልኩ በሰባት የቁርአን አንቀጾች የነገረን ሲሆን በጥቅሉ አላህ እላይ መሆኑን የሚያሳዩ 2000 የሚደርሱ የቁርአን አንቀጾች አሉ። በብዙ መቶዎች የሚቆጠሩ የሐዲስ ደሊሎች አሉ። በድምሩ ኢብኑል ቀይም እንዳሉት ወደ 5000 የሚደርሱ ማስረጃዎች አሉ። አላህ ተባረከ ወተዓላ እላይ መሆኑን የሚያሳይ አርረሕማኑ ዐለል ዐርሽ እስተዋ ብሎናል። አላህ ረሕማን ከዐርሹ በላይ ሆነ ብሎናል። አላህ ያለው ከዐርሽ በላይ ነው። ዐርሽ ያለው ደግሞ ከሰማይ በላይ ነው። ዐርሽ ያለው የት እንደሆነ አላቅም ያለ ሰው ይከፍራል። አላህ ተባረከ ወተዓላ ቁርአን ላይ ግልጽ በሆነ ቋንቋ ከዐርሽ በላይ ነኝ ብሎ ሳለ አላህ የት እንዳለ አላቅም፣ በላይም የለም እታች ግራም የለም ቀኝ ፊትም የለም ኋላ ብሎ መናገርም ይህ ንግግር ኩፍር ነው፣ ከእስልምና የሚያወጣ በቁርአን እንድናስተባብል የሚያደርግ እምነትና ንግግር ነው።
አላህ ሁሉም ቦታ ነው ያለው ብለን አይደለምና ነው። አላህ ራሱ ያለው ከዓርሽ በላይ ነው። እውቀቱ፣ ስልጣኑ፣ ጥበቃው ሁሉም ቦታ ላይ አለ ብለን እናምናለን። ቁርአን ላይ ወሁወ መዐኩም የተባለውም በእውቀቱ ነው። አማ ራሱ ከዓርሽ በላይ ነው። ይሄ ሶሐቦች ታቢዒዮች የተስማሙበት ጉዳይ ነው።